እሺ ልጆቻችሁን ስታስተኙ ቆብ ወይም ደግሞ ኮፍያ አድርጋችሁላችሁ ነው የምታስተኙዋቸው። ያ ነገር ግን ማድረግ እንደሌለባችሁ ታውቃላችሁ። እናም በዚህ ቪዲዮ 3 መቼ ቆብ ወይም ደግሞ ኮፍያ ማድረግ እንዳለባችሁና 4 ደግሞ ማድረግ የሌሉባችሁን ጊዜዎች ነግራችኋለሁ። ታዲያ ይህንን ጉዳይ ብዙ ወላጆች አያውቁትምና ይሄ ቪዲዮ እንዲደርሳቸው እንደተለመደው ሼር፣ ኮፒ ሊንክ በተጨማሪ ሪፖስት ያደርጋችሁ፣ ቤተሰብ ካልሆናችሁ ደግሞ ፎሎ ያደርጋችሁ። እናም ወላጆች የልጆቻቸውን ጭንቅላት ለረጅም ሰዓት በዚህ ኮፍያ በመሸፈናቸው የሰውነት ሙቀታቸውን የጠበቁላቸው ወይም ደግሞ የተቆጣጠሩላቸው መስሎ ሊሰማቸው ይችላል። ይሄም ያው በተለምዶ ብርድ እንዳይመታቸው ወይም ደግሞ ንፋስ እንዳይመታቸው በሚል ማለት ነው። ነገር ግን በተገላቢጦሹ ህፃናት የሰውነት ሙቀታቸውን የሚያስወግዱበት ወይም ደግሞ የሚያስወጡበት በዋነኛ መንገድ በጭንቅላታቸው በኩል ነው እና እያፈናችሁት ነው የምትሄዱት። ስለዚህ ይሄ የሰውነታቸው ሙቀት በስርዓት መስተካከል የነበረበትን እናንተ እያስተጓጉላችሁት ነው ማለት ነው። ታዲያ ይህንን ቆብ ወይም ደግሞ ኮፍያ መጠቀም የምትችሉባቸውን 3 ሁኔታዎች ልንገራችሁ። አንደኛው ህፃናት ልክ እንደተወለዱ ምክንያቱም ሰውነታቸውን መቆጣጠር ስለማይችሉ ብዙ ሙቀት ስለሚያስወግዱ ያንን ሙቀት መያዝ ስለሚኖርባችሁ ግዴታ ኮፍያ ማድረግ ይኖርባችኋል። ታዲያ ይሄ ቆይታው ግን ለሰዓታት ብቻ ነው። ቤት ስታስገቧቸው ማውለቅ ትችላላችሁ። ሁለተኛው ህፃናት ያለ ጊዜያቸው ከተወለዱ ወይም ደግሞ ኪሎአቸው በጣም የወረደ ከሆነ ይሄም የሰውነት ሙቀታቸውን መቆጣጠር ስለማይችሉ በተጨማሪም ብዙ ሙቀት ስለሚያስወግዱ ሰውነታቸው ላልተገባ በጣም ለወረደ የሰውነት ሙቀት ሊያጋልጣቸው ይችላል። ሶስተኛው ደግሞ የአካባቢው አየር ቀዝቃዛ በሚሆንበት ሰዓት ወይም ደግሞ ከቤት ይዛችኋቸው ስትወጡ ብቻ ነው ይሄንን ኮፍያ ወይም ደግሞ ቆብ መጠቀም ይኖርባችሁ። ነገር ግን ቤት ውስጥ በምትሆኑበት ሰዓት የቤቱ አየር ሙቀት መጠነኛ ከሆነና ቅዝቃዜ ከሌለው በተቻላችሁ አቅም ይሄንን ኮፍያ ማስወገድ ይኖርባችኋል። በተለይ አንዳንድ ወላጆች ደግሞ ሙቀት አካባቢ እየኖሩ ለራሱ ይሄንን ቆብ ይጠቀማሉ። ይሄ ደግሞ ፍጹም ትክክል ያልሆነ ነገር ነው። ታዲያ መጠቀም የሌለባችሁ ጊዜ ደግሞ መቼ ነው? አንደኛው ህፃናት በሚተኙበት ሰዓት ይሄንን ቆብ የምትጠቀሙ ከሆነ አንደኛ የሰውነት ሙቀታቸውን እንዳይቆጣጠሩና ከፍተኛ የሆነ የሰውነት ሙቀት እንዲኖራቸው ያደርጋል። በተጨማሪም ይሄን ኮፍያ ያደርጋችሁላቸው ስታስተኛቸው ድንገት ሲገላበጡ ቢወልቅና ፊታቸውን ቢሸፍናቸው ለመታፈን አደጋ ሊያጋልጣቸው ይችላል። ከዚህም በተጨማሪ የሰውነታቸው ሙቀት መጨመሩ በራሱ ራሱን የቻለ አደጋ አለው። ኢቭን ሲድ ስለምንለው ችግር ለራሱ ሊያጋልጣቸው ይችላል። ሁለተኛው ቅድም እንዳልኳችሁ ልጆቻችሁ ቤት ውስጥ በሚሆኑበት ሰዓትና አካባቢ አየሩ ጤናማ ወይም ደግሞ ኖርማል የምንለው ከሆነ በፍጹም መጠቀም አይኖርባችሁ። ሶስተኛው ስኪን ቱ ስኪን ወይም ደግሞ ቆዳ ለቆዳ አነካክታችሁ በምታቅፏቸው ሰዓት ላይ ይሄን ኮፍያ መጠቀም አይኖርባችሁም። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ቅድም እንዳልኳችሁ የሰውነት ክብደታቸው በጣም የወረደ ከሆነና ያለ ጊዜያቸው የተወለዱ ከሆኑ የዚህን ጊዜ ኮፍያው መጠቀም ይኖርባችኋል። ካልሆነ ግን የሰውነት ክብደታቸው ጤናማ ሆኖ በጊዜያቸው የተወለዱ ህፃናት ከሆኑና ቆዳ ለቆዳ አድርጋችሁ የምታነካኳቸው ወይም ደግሞ የምታቅፏቸው ከሆነ ይሄ ሰውነት ሙቀታቸውን የመቆጣጠር ሂደቱን እያዛባችሁትና እያስተጓጉላችሁ ትሄዳላችሁ። አራተኛው ደግሞ የውጭ አየሩ ለራሱ በጣም ሞቃት በሆነበት ሰዓት ላይ አድርጋችሁላችሁ ወጣችሁ ለረጅም ጊዜ የምትጠቀሙ ከሆነ ይሄም አደጋ አለው። ስለዚህ ውጭ ይዛችኋቸው በምትወጡበት ሰዓት ላይ ሞቃት ከሆነ ወይም ደግሞ አየሩ መጠነኛ ከሆነ በተቻላችሁ አቅም በተደጋጋሚ ኮፍያቸውን ወለቅ ያደርጋችሁ ማናፈስ ይኖርባችኋል። አለበዚያ ለረጅም ሰዓት ሙቀት በሆነበት ሰዓት ላይ የምታደርጉላቸው ከሆነ የሰውነት ሙቀታቸው በጣም እንዲጨምር ያደርጋል። ይሄም ራሱን የቻለ አደጋ ያጋልጣቸዋል። ስለዚህ በተቻላችሁ አቅም ይሄን ኮፍያ መጠቀም ብቻ ሳይሆን የምታለብሷቸው ልብሶች ላይ ለራሱ እንደ አየር ንብረቱ ጥንቃቄ ማድረግ ይኖርባችኋል። ተጨማሪ ጥያቄ ካላችሁ እንደተለመደው ኮሜንት ላይ ጻፉልኝ። ቤተሰብ እንድንሆን ደግሞ ፎሎ ማድረጋችሁ እንዳትረሱ።